ታላቅነት ነው ምንም ማድረግ አይቻልም ሃሪ ኬን ግን ሁሌ ዴሊቨር ማድረግ አይሰለቸውም እንዴ ምን አይነት ያልተዘመረለት ጀግና ነው ጋይስ ተመልከቱ 75ኛውና 86ኛው ደቂቃ ላይ ዛሬም ለእንግሊዝ የቁርጥ ቀን ልጅ ሆኖ ተገኝቷል በጣም አስደናቂ ጎል ስኮረር በቃ እሱ ትንሽ ርፍራፊ እድል ስጡት አይምራችሁም ጋይስ ምን አይነት አስደናቂ አጨራረስ ነው ሁለተኛው ጎል ወይኔ ኮንጎ ግን በጣም ያዘንኩት ልብ ሰባሪ ቅስም ሰባሪ ሽንፈት ነው እምቤምባ ቱዋንዜቤ ግብ ጠባቂውን ፒሲ በስመ አብ በወልድ ተዋደቁት ነው የሚባለው እነ ዋንቢሳካ እነ ሞዋኩ ማይ ጋድ በጣም የሚገርም ትግል ነበር ነገር ግን ደቂቃው እየገፋ ሲሄድ በተለይ እነ ቡካዮ ሳካ እነ ጎርደን ተቀይረው ሲገቡ ድካም የሚታይባቸው ነበር በጣም እየዛሉ ነበር ለማንኛውም እንግሊዝ እንግዲህ በፈታኙ ጨዋታ ኮንጎን 2-1 አሸንፋ ወደ 16ቱ መቀላቀሏን አረጋግጣለች ኮንጎ ደግሞ በአሳዛኝ ሁኔታ እንግዲህ ሌላ አፍሪካዊት ሀገር ሸኝተናል ማለት ነው ግን በጣም ድንቅ ጉዞ ላይ ነበሩ ለማንኛውም ስለ እንግሊዝ ማለፍ እንደዚሁም ስለ አስደናቂው የሃሪ ኬን ብቃትና ስለ ካምባኳ ምን ትላላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ጋይስ ሰው ግን በጣም ክፋቱ ምን እንደሆነ ታውቃላችሁ ይረሳል ሃሪ ኬንን እኮ ረስተነው ነበር ሙሉ ለሙሉ ምባፔ ኦሊሴ ዴምቤሌ ባላንዶሩን ምናምን እንላለና ሃሪ ኬን ክሬዚ ሲዝን ነበር ያሳለፈው ዛሬ መጣና ሁለት ጎል አገባ እንዳረሱኝ እናንተ ምን አይነት ሰዎች ናችሁ ነው ያለው ምን አይነት ጎል ሁለተኛውን ጎል አይታችኋል አይደል ኢንግላንዶች ክሬቲቪቲ ችግር አለባቸው እንደዚህ ሎ ብሎክ የሚጫወት ቲም ይሄ ግን ወርልድ ካፕ ነው ማን ፕሪሚየር ሊግ አይደለም እኔ ሁሌ ነው የምናገረው አይደለም ወርልድ ካፕ ነው የኮነ ስቴጅ በኋላ ትልልቅ ቲሞች ነው የምታገኙት ሎ ብሎክ መጫወት ያቆማሉ እኩል ነው የሚጫወቱት ከናንተ እኩል ኢንግላንድ ደግሞ እኩል ለኩል ከተጫወታችሁ ማስከፈት አይከብዳችሁ ማን ሃሪ ኬን ምን አይነት ጎል ነው ያገባው ሁለተኛው ጎል አይታችኋል ራሽፎርድ ተቀየረ ጎርደን ሁለት ገባና ማለት ነው ሁለት አሲስት ገብቷላ ራሽፎርድ ገና እንደወጣ ባርሳዎች እንግዲህ ዛሬ ደስተኛ እንደሚሆኑ እርግጠኛ ነኝ በጎርደን ገብቷል ሁለት አሲስት ነው ያደረገው ምን አይነት ጨዋታ ማሪዮ ኬ ዛ ራፐር ነው ኢንግላንዶች እንዳለ ራፐር ነው ያላቸው ቤሊንጋም ለኤዜ መስጠት ይችላል ነበር አንተ ባለጌ ለኤዜ ሰጥተው ዛ ኤዜ ቢያገባ ምን ችግር አለ ባላንዶር አይፈካከር ምን አይል ምቀኛ ነው በእናትህ ግን ሃሪ ኬን ገባና የፈጠነ ተቀለለባቸው ማን ኢንግላንዶችን መፍራት አለብን እኔ ሁሌ ነው የምናገረው መፍራት አለብን ይኸውልህ አሰልጣኙ ማለት ነው ሮጀርስን ምናምን እየተጠቀመ የሚያስገባ ከሆነ በጣም መፍራት አለባችሁ ክሬቲቪቲ ከጨመሩበት እዚህ ላይ በጣም ክሬዚ ነው ገብታችኋል አይደል ኬን ምን አይነት የተሟላ አጥቂና አባቴ በተለ ሁለተኛው ጎማ የመጀመሪያው ጎል የቤሊንግሃምን መልሶ የኬን የከበደው ለምንድነው የቤሊንግሃም ከላይ ነው የኬን ከታች ነው መወርወር አለበት ባንድ ይዘኑት ኬን ብልጥ የሆነ አጥቂ ነው ገባር ለጭንቅላት ያለው አጥቂማ እመነኝ ነው ማለት ትላንት ያየውን ፈረንሳይ ማቆም የሚችል ብቸኛ ቡድን እንግሊዝ ነው እንግሊዝ እንደው የሚከብደው ስፔን ነው ገባርለ ከትላልቅ ቡድኖቹ ማለት ትክክለኛ እንግሊዝ ማለፍ ያለበት ፈተናዎች ቶማስ ቱሄል ራሱ የሚከብደው ፈተናዎች እንደ ዲአር ኮንጎ ስግጥ ብሎ የሚጫወቱ ቡድኖች ናቸው ኔክስት ቴስት ሜክሲኮ አለ ሜክሲኮን ካለፈ እመነኝ ነው ማለት እንግሊዝን የዋንጫ ጨዋታ ላይ ታዋለ እመነኝ ነው ማለት እኔ እንግሊዝ ዋንጫውን ትበለዋለች እምባፔ ጎልደን ቡት ያሸንፋል ሲል ጠሽ ሆንኩ የመሰላችሁ ሰዎች ማለት ለፋይናል ፈረንሳይና እንግሊዝ ነው የሚደርሱት ፈረንሳይ ደግሞ እመነኝ ነው ማለት እንግሊዝ የማሸነፍ አቅሙ አለ ምክንያቱም በሚድፊልድ ስለሚበልጠው ከእንደገና ደግሞ ሚድፊልዱ የእንግሊዝ ሚድፊልድ ከፈረንሳይ ሚድፊልድ ጋር ስታነጻጽረው ገባር ለሰርቶ የሚበላ ነው ሰርቶ አዳሪ ነው አርሶ አደር ነው የእንግሊዝ ሚድፊልድ ማለት ነው ስለዛ ለትላልቅ ቡድኖች ይሆናል ነው ማለት እንደውም ስፔን ነው የሚከብደው ምክንያቱም ስፔን እንደ ቡድን ነው የሚጫወተው ገባር እንደ ክለብ ነው የሚጫወተው ስፔን ገባ የተዋሃደ ቡድን ነው ገባ እንጂ ኢንዲቪጁዋሊ ምናምን ነገር እንግሊዝ ላይ ምንም ነገር የመፍጠር እድል ዝቅተኛ ነው ኬን ተችላለ ነው ማለት የአርሰናል ተጫዋቾች ባበዛ ቁጥር ኤዜን አስገባዋልኩ ኤዜ ኳስ ሳይነካ ራሱ ጨዋታው ተቀየረ ገባር ምክንያቱም ትሬቱ ይከፈታል ጎርደን ሳይችል አሲስት አደረገ ምናምን ነገር ሁለቴ ነው መሰለኝ አሲስት ያደረገው ገባ ኬን ነው የሚችለው በቃ ኬን ይችላል ነው ማለት ከማንም ሰው ጋር እንዳታወዳድረው ኬን 5 ጎል አሳዛኝ ተሸናፊ ኮንጎ እናቴ ትሙት በቃ ማይሆን እንግዲህ ሃሪ ኬን እኔ የመሰለ ተጫዋች ነው ትልልቅ ትሮፊዎች የሌሉት ይሄን የመሰለ ተጫዋች ነው ብቻ እንግሊዝ መኖሯ ያን ያክል አይደብርም እንደውም ሞር አሪፍ ያደርገዋል ግን ኮንጎ ዲዘርቭ ታደርግ ነበር በእውነት ዲዘርቭ ታደርግ ነበር ይሄን ጌም ማሸነፍ እኔ እንደነገሩ ይላችሁ እነሱ ኮልስን ይዘው ማለት ነው ምንም ያላመጡ ሰዎች እነ ፈርዲናንድን ይዘው ምንም ያላመጡ ሰዎች አሁን ይሄ እንግሊዝ በዚህ ስብስብ ምንም ያደርጋል ብዬ እየፈራው ምናምን ሳይሆን ኮንጎ አሳዝኖኝ ነው ብቻ 5 ሰዓት እንገናኝ እንደተለመደው የሚቋጠረው ላይ እየቋጠረን ይሄ ለሊት እድሜ ለአሜሪካ ላይፋችን ከሆነ እንዲያመሳቅለዋለች ይሄንን ወርልድ ካፕ አብረን ነው የምናልፈው ቢስሚላህ ሃሪ ኬን ትችላለህ ከምንም ሁለቱንም ጎል ያስቆጠረው ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት ኮንጎ በዚህ ልክ መፈተን አልነበረባትም ግን እድሜ ለሃሪ ኬን የቶማስ ቱሄል ቅያሬም አንደኛ ነበረ ጎርደንን ቀይሮት ሁለቱንም አሲስት ያደረገው እሱ ነው የኤዜና የሱ መቀየር ጨዋታውን ቀይሮታል ግን እንደ ቡድን አሁንም ይቀርዋል ይሄ ቡድን አሁን ቀደም ቪዲዮ ላይ እንደነገርኩት ታውቃላችሁ
ኳሊቲ ያለው አጥቂ ስላለው የሆነ ዋጋ ያስከፍላችኋል፣ ይቀጣችኋል። እንግሊዝ ለዛ ነው እንዴት እንዳስቆጠረው ሁለተኛው ጎል አይታችሁታል። ከምንም ነው ያስቆጠረው። ተሳስተው እነዛ በቃ ያንን ስፔስ ሰጡት፣ እንዴት እንዳስቆጠሩት አይታችሁታል። ቤሊንግሃም በጣም ብቻውን ይለፋል። አሁን እንደዛ አይነት ቡድኖች አሁን እነሱ ያገኙትን አጋጣሚ ጎዳውን ማስቆጠር ካልሆነ እንደዛ አይነት ሃሪኬን አይነት የሚቀጣ አጥቂ ካገኘ ይቀጣሃል። በቃ ከባድ ነው የሚሆነው እና በጣም ነው ደስ ያለኝ። ሃሪኬን ግን እውነት በቃ ለፍተሃል። ጽድት ያሉ ጎሎችን ያስቆጠርከው በራስህ ጥረት ሁሉም በቃ ዛሬው እውነት በጣም ደስ ብሎኛል። ሁሉም ማለት አይቻልም፣ ግን የነ ጎርደን ቅያሬ በጣም ወሳኝ ነበር። እኔ አሁን ኮንጎች ማልቀስ አለባቸው ብዬ አላስብም። ምክንያቱም በቃ እዚህ ድረስ መድረሳቸው ራሱ በጣም አሪፍ ነው። ግን ወደፊት እንግዲህ እንግሊዝ ምን ይገጥማታል የሚለው በጣም ከባድ ነው። ቶርናመንት ስለሆነ እንግዲህ የተሰራ ከሄደ የተሻለ ነገር ከሆነ በጣም እናየው ነገር። በርግጥ ቶማስ ቱዌል ዛሬ ተደናግሯል። ያልጠበቀው ነው የሆነውና ያ ይመስለኝ ቀድሞ ስለተቆጠረ ከብዶታል። ከቀያሪዎቹ ግን አሪፍ ሆኖለታል። ሃሪኬን ግን ይችላል። እውነት በጣም ደስ ብሎኛል። እስቲ እንግሊዝ በማሸነፏ የተደሰታችሁ በኮሜንት ላይ የተሰማችሁን አስቀምጡ። ቪዲዮ ደግሞ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ወይኔ ኮንጎ አይ ከረጅም ጊዜ በኋላ መቋጠሬን ትቼ መሃን ሆንኩኝ። በእናትህ ዛሬ ቋጥሬ ለኮንጎ አንተ አስገራሚ ብቃት እኮ ነው ያሳዩን። ታግሏሉ እኮ ተፋልሟሉ እኮ። በረኛው እንዴት አባቱ ነው የሚችለው? አንተ ስፓይደርማን የሆነ በረኛ አፍሪካዊ ከየት ነው የመጣው? ግን ሃሪኬን መጥፎ ተጫዋች ነው ጀማው። እናንተ ርህራሄ የሚባል ነገር አያውቅም። አንተ የተስደገለገ የቴስታ ኳስ ያገባ የተስደገለገ እንዲህ ብሎ ሄዶ ልምሻ ያዘው ኳስ ጎል አገባ። የሁለተኛው ጎል ግን የግል ጥረቱ ታክሎበት ድንቅ ጎል ነው ያስቆጠረው። ድንቅ ጎል ደግሞ የቴስታው ጎል። ጎርደን እንዴት አይነት አሲስተን ያረግሽው አንቺ ቅመም ባርሳ ሄደሻለውን በቃ ይቅናሽ እዛ። ግን ለማንኛውም ግን ኮንጎ እንድታልፍ በጣም ፈልጌ ነበር። በቃ ጥራት ያላት ማለት ነው የአፍሪካ ሀገር ጥረት የምታደርግ ለዛውም ታልፋለች የሚል ግምት ነበረኝ። አልሆነም። ለማንኛውም እንግዲህ እኮ አይደብሩኝም። አፍሪካዊ ስለሆኑ ቅድሚያ በመስጠት ነው። ገብቷል አይደለም? ወደድክም ጠላም ቅድሚያ ትሰጣለች። ጀማው በዚህ መድረክ ላይ የሆነ አፍሪካ ሀገር ጥሩ ደረጃ ላይ ደርሶ ማየት እፈልጋለሁ። ለዛ ነው እኔ ሞሮኮንም አላምናት ዋንጫውን ከበሉ አረብ ነን ስለሚለው ነው እኔ ጥቁሮቹን በጣም ደግባቸው። ገብቷል አይደለ? ይሄን ጭዌ በሌላ ቪዲዮ መለስበታለሁ። ለዛ ነው ገብቷል። ለማንኛውም 2-1 እንግሊዝ አሸንፈው ወደ ቀጣይ ዙር አልፋለች። ለኮንጎ ደግሞ እናጨበጭባለን። ድንቅ ብቃት ታሳይተዋል። በቃ ትችላላችሁ። ከአቅም በላይ ነው ሃሪኬን፣ ከአቅም በላይ ነው። ሪፖርት መደረግ ያለበት ተጫዋች ይመቻችሁ። ሃሪኬን ኢንግላንድን ከጉድ አውጥቷታል። እኔ ግን አንድ የማይገባኝ የእግር ኳስ ፍልስፍና ቢኖር ጎል ካገባችሁ በኋላ አስራችሁም ፋይናል ሰርድ ላይ ተሰብሰቡ የሚባል ፍልስፍና አለ ወይ? ጎል አይደገምም ወይ እንዴ? ጎል እኮ የሚደገም ነገር ነው። አሁን ለምሳሌ ዛሬ ዲያር ኮንጎች ተጭነው ቢጫወቱ ኢንግላንድ ጎል የሚገባባት ቲም ነበረች። አይወላችሁ እኔም ቋጥሮ ለኢንግላንድ ግን ማለት ነው በቃ የማይረባ እግር ኳስ ነው። አገቡ ሄደው ተቀረቀሩ። እንደውም ኢንግላንዶች ማለት ነው የመሀል ተጫዋቾች ላይ ስላተኮሩ ነው እንጂ ለምሳሌ ዲያር ኮንጎች እንዳለ ወደኋላ ተስበው እየተጫወቱ መሀል ላይ ያ ሁላ ዲፌንሲቭ ሚድፊልደር ማሰለፍ ተገቢ አይደለም። እና ሮጀርስን ዋትኪንስን ምናምን ማስገባት የተሻለ ነበር ብዬ አስባለሁ። ኤኒያው ኢንግላንድ ቱ ዘ ራውንድ ኦፍ 16 ሃሪኬን ዘ ትሩ ነምበር 9 በቃ እንደዚህ ውድ በሆነው የአጥቂዎች ገበያ ላይ ሃሪኬን ኳሊቲ እንደሆነ በዚህ ጨዋታ ሳይቶናል። 94 ኪሎ ሜትር ፐር ኧረ በስመ አብ ሃሪኬን፣ ኧረ በስመ አብ ሀገሩን ጫንቃው ላይ ይዞ ነው ያሳለፈው። ጋይስ ይኸውላችሁ ከጨዋታ ሃሪኬን የማይደምቅበት ጨዋታ በዚህኛው የውድድር ዓመት ምናልባት በቁጥር ነው የሚገኘውና በጣም ሞደርን የሆነ ስትራይከር ነው። እንደሱ አይነት 9 ቁጥር ተጫዋች ምናልባት ሬር ይመስለኛል በእግር ኳስ ታሪክ ውስጥ ማለት ነውና ምን አይነት ጎል ነው ያስቆጠረው? በተለይ ሁለተኛው ጎል የአጥቂ ደመነፍስን የሚፈልግ አይነት ሆኖ አግኝቼዋለሁ። አላደል ከተመልክታችሁት ከነበረ ቀጥታ ጎሉን አላየም። በቀጥታ ይሄ ከኤክስፒሪየንስ በጣም ለረጅም ዓመታት ያንን ዞን በመላመድ የሚመጣ አይነት ሲቹዌሽን ይመስለኛል። የመጨረሻ ሳጥኑን በደንብ እንደተላመደው የምታውቁት እዛ ቦታ ላይ ሆኖ በቀጥታ የተኮሰው ኳስ ይኸውላችሁ ቀና ብሎ እንዲያይ ራሱ እድሉን አልሰጠውም ነበርና ሃሪኬን ቡድኖችን ታድጎ የሚወጣ አይነት 9 ቁጥር ተጫዋች እንደሆነ ዛሬ ማስመልክቶናል። እኔ ይሄው አንቶኒ ጎርደን እንዳለው ነው ያልኩት። በአጠቃላይ አንቶኒ ጎርደንም ድንቅ ነበረ። ተቀይሮ ገባ። ጨዋታ ቀያሪ ነበር። ሁለቱም አሲስቶች የተደረጉት በአንቶኒ ጎርደን ነበር። በነገራችን ላይ የፔሌን 12 ጎሎች በዓለም ዋንጫ ሬከርድ መጋራት የቻለም አጥቂ ሆኗል። ሃሪ ኤድዋርድ ኬን ይለያል። ምን አይነት 9 ቁጥር ነው! ለረጅም ዓመታት ቶተናም ቤት መጫወቱ ነው እንጂ ከዚህም የበለጠ በትልቅ ስኬት እናየው ነበር። ሜቢ በዚህኛው ዓመት ባላንዶር ይገባዋል። እስኪ ለሃሪኬን ፐርፎርማንስ ከ10 አስቀምጡልኝ። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ይሄ ትክክለኛ ኬን ግን እግዚአብሔርን አንተ ትክክለኛ ስትራይከር አንተ
ሲጀምር እኔማ ወደቁ በቃ ተጫዋቾች ያረፉ የሲቲ ተጫዋቾች አረፉ ምናምን ብዬ ሲጀምር ማለት የታወቀ ነገር ነው። ፈርስት ሃፍ ያለቀ ጨዋታ ነበረ ይሄ ጨዋታ ማለት ነው። በረኛቸው ይዟቸው እንጂ 3 ምናምን ያገቡ ነበር። ምን አይነት ሴቭ የሚያደርግ የቤሊንግሃምን ቴስታዎች የማይወጣ ኳስ ነበር ሲያወጣላቸው የነበረው። ግን ሰከንድ ሃፍ ዋሬቨር ታይሙ ብያለሁ እኔ 80ኛው ደቂቃ ላይ እንኳን አቻ ቢያደርግ እንግሊዝ ማለት ነው የታወቀ ነበር ካምባክ እንደሚያደርግ በስነ ስርዓት ማለት ነው። አሪፍ ቅያሬ ያደረገ ቱዌል እነ ጎርደን እነ ሳካ ምናምን አስገባ እነ ኤዜ። ግን ማለት አንተ ኬን ጤነኛ አይደለም ሲጀምር። ግን እነ ኮንጎች ደግሞ ምን አደረጉ? እንዳለ ዋናውና ተጫዋቾቹን አስወጣ። ሰውየው ለመከላከል ፈልጎ መሰለኝ የታወቀ ነገር ነው እንግሊዝ ፓስ እንደምታረግ ሰሩት። ትልቅ ተጫዋች ሁሌም ትልቅ ነው። ሃሪኬን ምን አይነት ጎል ነው ያገባው? ሁለተኛው ጎል በስመ አብ። በቃ እንግሊዝ እኮ ተስፋ የላትም ወደቀች ብዬ ነበር። ከበረኛው ፐርፎርማንስ አንፃር ተከላካዮቹ ትንዞቢ በዛ ሳትሳሳት አለ ሃሪኬንን ትለቀዋለ። እኔ ተናድጃለሁ። ግን ኬን ሚለይ ተጫዋች ነው። በስመ አብ ለዛ አይነት ተጫዋች ያስፈልጋል በእያንዳንዱ ቦታ ላይ። ምን አይነት ሰው ነው በእናት ችሎ የሚሰቃይ ሰው ምን አይነት ስሜት እንደሆነ ተመልከቱ። ጎሉ ምን ማለት እንደሆነ ለሱ። ምክንያቱም 2022 ዓለም ዋንጫ የመጨረሻ ትውስታው ፍጹም ቅጣት መስቶ ሀገሩን ሲያሰናብታት ነው። እነ ኬሊያን ሲስቁ እሱ ሲያለቅስ ነው ያለቀው ታሪኩ። አሁን አዲስ ምዕራፍ ነው። ግብ እያስቆጠረ ነው። 12ኛ ግብ አስቆጥሮ ከፔሌ ጋር ተጋርቷል። ግን ሃሪኬን በክለብም በሀገርም የችሎታው ልክ ያልተከፈለው ሰው ነውና እኔ ባሎንዶር ራሱ ቢያንሳ ደስ ያው ይበሉት አልቻሉ ሳይሆን ግን በቃ ሃሪኬን ግን ይችላል። ለኮንጎ ዲሞክራቲክ ኮንጎ እግዚአብሔርን በስመ አብ ትክክለኛ መልእክት ለአፍሪካውያን በሙሉ ትክክለኛ ትፈሩናላችሁ። ከዚህ በኋላ ከአፍሪካ ቲሞች ጋር ስትጫወቱ ተጠንቀቀ ነው የምትጫወቱ። እንደ በፊቱ ቀልድ የለም። ኳሊቲያችንን እናውቃለን፣ ያለንን ኳሊቲ እናውቃለን። ባለን ኳሊቲ መሰረት እንጫወታለን። አለቀ። ይሄ ነው እውነቱ። ዛሬ እድለኛ ስለነበረ እንግሊዝ አልቅሳ አለፈች። እውነቱ ይሄ ነው። ሙሉ ጨዋታውን ካያችሁት ዲሞክራቲክ ኮንጎ በፈለገው መንገድ ነው ሄደው። መጨረሻዋ ይሄ የውሃ ሰዓት ላይ ነው ቱሄል ነው በቃ የሚሰራውን ስራ ሰራ። ራይስን ፉልባክ አረገውና ኤዜን ከተተው። በቃ ስራውን ሰሩት። ያኔ ጨረሱ በቃ እንግሊዞች። ፈርስት ሃፍ ምን ልበል በቃ እድል ከነሱ ጋር አልነበረም ኮንጎ። አንግሉ አሁን የእንትና ኳስ የዊሳ አንግል አይስቶም ስቶት አያውቅም። ያን ኳስ ቢያገባው ዜና አረፍት እንደዚህ አይሆንም ጨዋታው አልቋል በቃ። ግን እድለኛ አልነበሩ በቃ። ወይኔ በረኛቸው እንዴት ነው ደስ የሚለው! ወይኔ በረኛቸው፣ ወይኔ ኮንጎ በረኛ እንዴ! የገቡት ኳሶችን ማለት ነው በቃ ሰው ነው ምንም ማድረግ አይችልም። ይሄ ሲጀምር ኤአይ ነው ሲጀምር ከሮቦት ጋር ኳስ አንጮትም። ይሄን ማደም አለባቸው። ሃሪኬን ሮቦት ነው እንዴ! ሰው እንዴት ነው ሙሉ ጨዋታ ላይ 2 ኳስ አግኝቶ ሁለቱንም የሚያገባው? ማን ስለሆንክ ነው አንተ? ጎል ውስጥ ሲያልፍ 94 ኪሎ ሜትር ፐር አወር ከ111 ኪሎ ሜትር ከእግሩ ሲወጣ ማን አንተ እንደዚህ ነው ሹት ፔናልቲ ቦክስ ውስጥ እኮ ይሄን ያህል ዲፕ ነው እንዴ ላንተ? ኮንጎ በጣም ነው የሚችለው። አሁን ደግሞ ገና ታያለ ሴኔጋል ቤልጂየምን ማለት ምን እንደሚያረጋቸው ታያለ። ሆረር ፊልም ነው። ስለዚህ ድንቅ ጨዋታ እናውራ። ነገር ግን ፈርስት ሃፍ ላይ አንድ ያወሩት ነገር ነበርና እሱን ይዩትና ወደ ጨዋታው በደንብ እናውራበት። ሃሪኬን ለሞገስ ራሱ አይመችም። ላይክ ቢግ ሞመንቶች ላይ ስቴፕ አፕ ባለማድረግ ይታወቃል። ኢንግላንድ ቤት እንደምታውቁት ፔናልቲ ሲት አይተነዋል። ብዙ ነገር ይሰራል እውነት ለመናገር ማለት በሃሪኬን ዙሪያ ያው በጣም ትልቅ ተጫዋች መሆኑን ተከትሎ ነገር ግን እስቲ ለኢንግላንድ ስቴፕ አፕ አድርግላቸው ዛሬ በቃ በሆነ መንገድ እየኩክኒ አንተ ደግሞ አሳየኝ ሃሪኬን። ይሄ ነው የምልህ በቃ ለኢንግላንድ ሲያስፈልግ ብዙ ጊዜ አትገኝም፣ ታጠፋለህ ትባል ነበር። ይህ ቱርናመንት ግን ለአንተ ነበር። በ3 ጎል ነበር የበረከው። ዛሬ 2 አግብተህ ደግሞ አገርን ታድጋል። በቃ ኮንጎች አንገታችሁ እንዳደፉ በተአምር ዊሳን ራሱ የሆነ ክሊፕ ይወጣል እዚህ ጋር አስቀምጥላቸዋለሁ። ጭንቅላቱን ከኳስ ጋር እያገናኘ መሬት ላይ ነበር ጮት የነበረው። ድንቅ የሆነ ቲም ከፖርቹጋል ጋር ተስቆ ነበር። እኔም ክሪቲሳይዝ አድርጌያለሁ አላሻችሁም። ግን ኮንጎ አፍኮን ላይ ማሳይተውን ነበርና ከፖርቹጋል ጋር ሬዚሊየንት የሆኑበት ምክንያት ዛሬ ማሳየት ችሎ ነበረ መልሰው እና ምናልባት ሬዚስት ለማድረግ ግን በቃ ሃሪኬንን ኢንዲቪዥዋል ብሪሊየንስ ነው ያልቻሉት። አንቶኒ ጎርደንም ዛሬ ጥሩ ነገር ሰርታል። ለኢንግላንድ ብዙ ደስተኛ አልነበርኩም እስካሁን የምታሳየው ነገር ግን ተቀይረ ከገባ በኋላ ሁለቱንም አሲስት ለሃሪኬን የሰጠበት መንገድ እሱ ለሃሪኬን ኳሱን አድርሱት እያልኩ በተደጋጋሚ ሲጨቃጨቃቸው የነበረው ፈርስት ሃፍ ላይ በምክንያት እድል ከሰጠው ሃሪኬን ሲያስከፋ አታየውም ነው። አንዳንዴ ግን ያው ዘ ፓስት ኢዝ ዘ ፓስት በቃ ፓስቱን እንተው። ሃሪኬን ግን አድናቸዋል ዛሬ። ይሄን እኔ ልገልጽልህ እንፈልጋለሁ፣ ልናገርልህ እንፈልጋለሁ። ሃሪኬን እኔ በቃ እኔ ስለ አንተ አውርቼ አልጨርሰውም። ይህ ቪዲዮ ለአንተ ነው፣ በቃ ለአንተ ነው። ይሄን ነበረ ክሪቲሳይዝ ተደርገሃል፣ ብዙ ጊዜ ታጠፋለህ፣ አጥፍተሃል ደግሞ እውነትም ለመናገር እና ኢንግላንድ ግን ዛሬ በቃ ከባድ ምላሽ የሰጣቸው
ተስፋ ባልነበራቸው ቀን አይናቸው በከደነ ቀን ዛሬ አይናቸውን አስገልጣቸዋል። በቃ እንደዛ ማለት የሚቻሉ የሚገርም ስራ። ሁለተኛውን ኳስ በተለይ የመታበት መንገድ የሚገርም ሊዮኔል ኤምባሲ እንዛው ምንም አልፈርድብም። የሚገርም ኳሶች አደዳል ጨዋታው ላይ። ይህን ኳስ ግን 3 በረኛ ብቆም እኔ 4ተኛው ብቆም አላድኑ። በቃ እንደዚህ አይነት ኳስ ነው የሚመስለው። ጋይስ እንዴት ኳሱን እንደሚጠላው ነው የመታው መሰላችሁ። ሁለተኛው ሃሪኬን ብቻ ለተለመደው የዓለም ዋንጫ ጉዳይ እንዳይመጣሱ ግን ፕላስ በጣና ነሳ ሀሳቦች ኮሜንት ያስቀምጣችሁ፣ ኮፒ ሊንክ የሚደረግ እና ቮትን ማድረግ እንዳይረሳ። ኢንግላንድ እስከ የት ትደርሳላችሁ ብላችሁ ታስባላችሁ? ኳርተር ፋይናል፣ ሰሚ ፋይናል ወይስ ደግሞ እስከ ፋይናሉ ድረስ በመጨረሻ ድረስ ወይ ደግሞ ይበሉታል ወይ? ምንድነው ሀሳባችሁ? ኮሜንት ላይ ቮት ማድረጋችሁ እንዳደረሱ እንቀጥል። ተጫዋቹ 5ኛ ጎሉ ላይ ደርሷል ማለት ነው። ኤምባፔና ሜሲ ናቸው እነዚህ ሁለት ኤሌኖች ደግሞ በልጠው ተቀምጧል። ጭራሽ ያኛው ኤሌን ደግሞ መጀመሪያ ላይ ያለው ሜሲ ገና ካቦ ቨርዲ ጋር አላደረገም። እሱ ራሱ በጣም አዛ ጨዋታ ነው የሚሆነው። ነገር ግን በታይት ነገር ሜሲ የሆነ ነገር ይፈጥራል። ካቦ ቨርዲ በጣም የምትገግም ራሱ ሜሲ እስካለ ድረስ አይዶን ነው ጋይስ፣ እንደዛ ማለት አይቻልም ስለ አርጀንቲና። ኤኒዌይስ ግን አሁን ጨዋታ ያለ ኢንግላንድ ጋር ነው እና ይህን ጨዋታ እንደነገርኳችሁ ኮንጎች አንገታችሁን በተአምር እንዳደፉ ፈርስት ሃፍ ላይ ራሱ ጨዋታውን ገላችሁት። ዛሬ አሸንፏቸው የምትወጡበት እድል ነበራችሁ። ያቺ ዊሳ እንደው አልቀን ነው ሞቀስ አልፈልግም። እሱን ራውን የገባበት መንገድ ጸዴ ነበረ። ቢሳካ ክሮስ ያደረገበት መንገድ በጣም ጸዴ ነበረ። እሷን ጎል ድንገት አግኝተዋት ቢሆን ለለባሯን ይዞ ወጥተው ቢሆን አስቡት። ያው ፔናልቲም አምልጠዋል፣ እውነት ለመናገር ተካክሷል ማለት እንችላለን። ነገር ግን እሷን አግኝተው ቢሆን ኖሮ ኮንጎ ምናልባት ጨዋታው እንዴት ይቀየራል ብላችሁ ታስባላችሁ? እኔ በበኩሌ ምናልባት አትሊስት ኤክስትራ ታይም ያስገባቸዋል ብዬ አስባለሁ። አንዷ ጎል ግን ታስታውቅ ነበረ ብዙ እንደማታስኬዳቸው። እዚሁ ግን ያው ሬጉላር ታይም ላይ ቀይሮባቸው እንግዲህ ማለፍ ችሏል ማለት ነው ኢንግላንዶች። ያ የሚገርም ስራ። ኢንግላንድ ደግሞ ኖርማል ፈተና አይደለም የሚጠብቃችሁ። ሜክሲኮ አሁን በጣም ስትራክቸርድ የሆነ እስካሁን አንድ ጎል ያልገባበት አሁን እንደዚህ ኮንጎ አይነት ቲም ላይ ስትራግል የምታደርግ ከሆነ ኮንጎ ለማወራረድ አይደለም ጋይስ። ግን ሜክሲኮ ደግሞ ከፍ ያለ ሌቭል ላይ ነው ያለው። ግልጽ ሆኜ ልነግራችሁ የምችለው ምናልባት ሜክሲኮች ደፈር ብሎ ስለሚጫወቱ ስፔስ አግኝቶ ኢንግላንድ ኤክስፕሎይት ሊያደርጉ ይችላሉ ወይ? አዎ ዊዶን ነው እስካልተጫወቱ ድረስ። ነገር ግን ያቺን ስትራክቸር ጠብቀው የሚጫወቱ ከሆነ ዴንጀረስ ናቸው ሜክሲኮ ከምታስቡት ላይ ጋይስ። እና የሚገርም ጨዋታ እንደሚያስመለክቱን አልጠራጠርም ማለት ነው። ሃሪኬን ዛሬ የኢንግላንድን እንግዲህ ታድጋቸዋል። በቃ ታድጋቸው፣ በዚህም ሆነ በዛም ታድጋቸዋል። ይሄ ነው ተጫዋች የሚያደርግ፣ ይሄ ነው የዓለማችን ምርጥ ተጫዋቾች ውስጥ የሚያስብላችሁ ብዬ ማስበው። እና ደግሞ በዓለም ዋንጫው ሪከርድ ጉዳይ ደግሞ የፔሌን 12 ደረሰ ብለን ገና አሞግሰ ነው ሳንጨርስ በዓለም ዋንጫ ብዙ ጎል ባስቆጠረ 13 ላይ ደርሶ ጀስት ፎንቴይን ራሱ ተጋርቶታል ማለት ነው። የሚገርም ስራ ሃሪኬን። በዚህ ቀጥሎና እስከ መጨረሻው ካስኬድካቸው እናያለን። ትንሽ ኢንግላንድ አሁንም አጠራጣሪ ነገር ነው። በጣም በሼኪ መንገድ ነው የሚንቀሳቀሰው። እያመለጣችሁ በዚህ ከቀጠላችሁ ይመቻችሁ። እስቲ እስከ መቼ ይቀጥላል ወይ እናያለን። እሱ ብቻ እናንተ ተለመደው እንግዲህ እስከ ፋይናል ደርሳችሁ ወይ ብላችሁ ታስባላችሁ? የኢንግላንድ ጉዳይ ግን በተለይ ደስ ይለኛል። ኮመንት ላይ እንግዲህ ቮት ፖል አስቀምጥላችኋል። ገብታችሁ ቮት ማድረግ እንዳደረሱ ያ ቀጣይ እስክንገናኝ እንደተለመደው ይመቻችሁ።